ክስ የሚያሰቃያችሁ ሰዎች ካላችሁ የክርስቶስ ደም ፈሶላችሁ። በጣም ብዙ ክርስቲያን በክስ ውስጥ ነው ያለው እየተሰቃየ ድሮ የሰራውን ነገር እያስታወሰው እየተሰቃየ ነው የሚኖረው። የክርስቶስ ደም ከሞተ ስራ ህሊናህን መቀደስ ችሏል። እግዚአብሔር ተቀብሎታል። እሺ የሰዎችን በእኔ ያመኑትን የተቀበሉኝን ህሊናቸውን ከሞተ ስራ አነጻዋለሁ ሲል እሺ ትችላለህ። ሁለንተናቸውን ይዘው እኔ ፊት መቅረብ ይችላል። ቅዱሳን እላቸዋለሁ አለ አብ። ቅዱሳን ከደምህ የተነሳ እነሱን በደምህ በኩል አያቸዋል። ክብር ለኢየሱስ ይሁን። አትከሰሱ። የሚከስ ካለ የኢየሱስ ደም አለ በለው። በቃ ሊቀድሰኝ የቻለ የኢየሱስ ደም አለ። የኢየሱስ ደም ስላለፈውም ስለአሁኑም ስለወደፊቱም ኃጢአት ነው የፈሰሰው። ፓስት ያለፈ አይደለም፣ ስለአሁንም ስለወደፊትም በየትኛውም ዘመን በክርስቶስ ኢየሱስ ያመነ ሰው ቢደክም ቢበድል የኢየሱስ ደም አለ። ጠበቃችን ኢየሱስ ነው። በድሉ የሚል ዋስትና እየሰጧችሁ አይደለም አይደል? እሱን አናወራም እዚህ ቤት። በሆነ አጋጣሚ ግን ሰው ቢበድል የኢየሱስ ደም አለ። ከሞተ ስራ ህሊናን የሚቀድስ አንድ ቃል አለ። ሮሜ 8:1 በክርስቶስ ኢየሱስ ላሉ አሁን ኩነኔ የለባቸው። የሚኮነን አለ ማለት ነው። የሚከሰስ ኮንደምኔሽን ውስጥ ያለ ጳውሎስ እንዲህ አለ፣ በክርስቶስ ኢየሱስ ላሉ ሲል የሮም ቅዱሳን እኛ ነን ሲሉ አሁን መቼ? አሁን ኩነኔ የለባቸው። በእርሱ ያለ የህይወት መንፈስ ከሞትና ከኃጢአት ሕግ ነፃ አውጥቶኛል። ጳውሎስ እንደሱ አለ፣ ነፃ ናችሁ። ይህንን ማድረግ የቻለው ማን ነው? ክርስቶስ በመስቀል ላይ የሰራው ሥራ። ክብር ለኢየሱስ ይሁን። እስቲ የኢየሱስ ደም በሉ እስቲ። አንዳንድ የመጽሐፍ ቅዱስ ክፍሎች ልስጣችሁና ሐሳቤ ልጠቅልላችሁ። ሮሜ 5:9 አሁን አይደል የሚለው በደሙ ከጸደቅን ይልቁንማ በእርሱ በኩል ከእግዚአብሔር ቁጣ እንዴት አንድንም? ምን አይነት ቃል! አሁን በደሙ ከጸደቅን የክርስቶስ ደም አጽድቆን በደሙ ከጸደቅን በክርስቶስ ደም ጸድቀን ጻድቃን ነን። እየታበይን አይደለም፣ መጽሐፍ ቅዱስ ነው የሚለው። እስቲ ክርስቲያን ይሆናችሁ ይሄ ሁሉ ጻድቅ አሁን በደሙ ከጸደቅን ይልና ይልቁንም በእርሱ በኩል ከእግዚአብሔር ቁጣ እንዴት አንድንም? የኢየሱስ ደም ከምን አዳነን የሚለው? ከእግዚአብሔር ቁጣ አዳነን። እግዚአብሔር በሰው ኃጢአተኝነት ምክንያት ተቆጥቶ ነበር። የኢየሱስ ደም አጸደቀኝ፣ ከእግዚአብሔር ቁጣ አዳነኝ። አሁን እግዚአብሔር ሲያየን ተቆጥቶ አይደለም፣ ልጆቼ ለምን? የክርስቶስ ደም አጽድቆ ነው። አሁን በደሙ ከጸደቅን አም ጀስቲፋይድ አለ ጳውሎስ። ጎናችሁ አርሶ ጸድቅ ያለው ንገሩት። ይሄ ቸርች ነው፣ ሌላ ነገር አላባበላችሁ። ምን ጸድቅ ያለው በሉት። ይሄው መጽሐፍ ቅዱስ ነው የሚለው። ይሄው ጸድቅ ከጸደቅን አለ በክርስቶስ በደሙ ከጸደቅን። ምን አይነት ደብዳቤ መሰላችሁ? ሮሜ በደሙ ከጸደቅን። የሮም ቅዱሳን አሜን ሲሉ ታዲያ ከእግዚአብሔር ቁጣ እንዴት አንድ ነው? እስቲ ለእግዚአብሔር ቁጣ ውስጥ ያለ ይመስላል ይላል። ድነሃል። በምን? በክርስቶስ ደም። እግዚአብሔር የሰው ልጆች ላይ የነበረውን ቁጣ እግዚአብሔር ለምን የተቆጣው? ጠልቶን ነው አይደለም። ኃጢአት እኔን ለማዳን ነው ልጁን እኮ የላከው። ኃጢአት እግዚአብሔር ኃጢአትን ይጸየፋል። ኃጢአት እግዚአብሔርን መካድ ዘፍጥረት ምዕራፍ 3 ላይ የተሰራ ኃጢአት። ከዛ በኋላ በቃ የሰው ልጅን በሙሉ ጠፍሮ ያዘ ኃጢአት። አስቆጣው እግዚአብሔርን።
የበደለው ሰው ነው፣ የተሰራው ኃጢአት ነው። ስለዚህ እግዚአብሔር ሰውን ገንዘብ ላርግ እና ኃጢአትን ላስወግደው ምን መንገድ አለ? ልጄን በደሙ አጸድቃቸዋል፣ ከቁጣዬ ይድናሉ። ከእግዚአብሔር ቁጣ በክርስቶስ ደም ድነናል። ያው ሮሜ 5:9 ሌላ አንድ ጥቅስ ላስነብባችሁ። ኤፌሶን ላይ ምዕራፍ 1 ቁጥር 7 በደሙ ምንድነው የሚለው? ነፃ ያወጣችሁት የተዋጃችሁት እርሱም የኃጢአት ስርየት ተገኝቷል በኢየሱስ ደም። መጽደቅ ከእግዚአብሔር ቁጣ መትረፍ ብቻ አይደለም፣ የኃጢአት ስርየት። እግዚአብሔር ኃጢአትን ይቅር አለ በክርስቶስ ደም። የኃጢአት ስርየት ፎርጊቭነስ የኃጢአት ስርየት። እግዚአብሔር ኃጢአትን ሰረዘ፣ ይቅር አለ። የኢየሱስ ደም ኃጢአቴ ሸፍኖልኝ አይደለም፣ አስወግዶኝ፣ ጋርዶኝ አይደለም፣ በእግዚአብሔር ፊት አነጻኝ። አሁን እግዚአብሔር እንደዚህ እያየኝ ተደብቆ አይደለም ኃጢአቴ፣ ተቀድሼ ጸድቄ ይቅር ተብዬ። ፎርጊቭነስ የኃጢአትን ስርየት በጣም ፓወርፉል ነው ኢየሱስ። በጣም እንዳትሰቃዩ በአንዳንድ ነገር። አለማወቅ ነው የሚያሰቃየን። ታውቃላችሁ? አለማወቅ ስለማናቅ ሰይጣን ይመጣና ባላወክበት በኩል ነው ግራውንድ የሚያደርገው። አታውቅማ። ይመጣና አንተ ኃጢአተኛ ሲል ጥቅስ ይመጣልና ልቡን እየደቃ የሚል ከዛ እንዴ የኢየሱስ ደም አለ። እስቲ አሜን በሏ። በክርስቶስ ደም በኩል ቀና ብለን ነው መሄድ ያለብን። እየተመካን ያለነው በጽድቃችን አይደለም፣ በራሳችን አይደለም፣ በምሰራው በምታገለው አይደለም። ኢየሱስ በሰራው ስራ ነው። የተከፈለ ክፍያ አለ። የዚህ ደብዳቤ ጸሐፊ የሚለን እሱ ነው። በደሙ በኩል በክርስቶስ ደም በኩል የኃጢአት ይቅርታ ተገኝቷል። እግዚአብሔር ኃጢአት ስርየት መክደኛ አይደለም፣ ማስወገጃ። እንዲህ ሚከድ መክደኛ አይደለም፣ ማስወገጃ። እግዚአብሔር ቅዱስ የሚያረግ ደም አገኘ፣ የሚያነጻ በፊቱ የሚያቆም። ክብር ለኢየሱስ ይሁን። ብሉይ ኪዳን ድሮ ባይዘው ምሬያቸዋለሁ ሂዱ ይላል። ሰዎቹ አይመጡም ፊቱ። ለምን? ሸፍኗቸው ነው። አሁን ውስጥ ነን ያለነው። ቅድስናው ፊት ነው የቆምነው። የእግዚአብሔር ቅድስና ፊት ኢምፖሲብል አይቻልም። የኢየሱስ ደም ነው ብቃት። ጳውሎስ እንዴት ተኩራርቶ መሰለ የሚያወራው። ስለ ሌላ ነገር ሊሸማቀቅ ይችላል። ባይዘው የጳውሎስ ስለ ራስ አውራ ብትለው አለው እኮ በጣም ትልቅ ሰው ነው። ግን እያፈርኩ ይሄንን እናገራለሁ ይላል። ስለ ራሱ እያፈርኩ እናንተ ሰነፍ ትታገሳላችሁ፣ እንደው እንደ ሰነፍ አወራለሁ ይላል ስለ ራሱ። ስለ ኢየሱስ ጠይቀው እስቲ። ማንም ትምክቴን ከሚወስድብኝ ሞት ይሻለኛል የሚል አያስነካህም። ለምን? በእግዚአብሔር ቤት ለዘላለም እምኖርበት ድፍረቴ የኢየሱስ ደም ነው። በእግዚአብሔር ጽድቅ ፊት የምቆምበት አቅሜ ብቃቴ የኢየሱስ ደም ነው። አማላጅ የማያስፈልገ ሌላ ነው። ለዛ ነው ሌላ አያስፈልገኝ። ኢየሱስ ኦልሬዲ ሰርቶ ጨረሰ። ማንም ይገባው ማለት ላይ ከዚህ በኋላ ሲጀመር ማን በእግዚአብሔር ፊት መቆም ይችላል? የትኛው ስጋ ለባሽ መልአክ እኮ እግዚአብሔርን አይቶት አያውቅም። እንኳን እኔ ሊለኝ እንኳን እኔን መሃል ገብቶ እባክህ እግዚአብሔር ሊል ይቅርና መልአክ እኮ አይቶ አያውቅም እግዚአብሔርን። መላእክቶች ለመጀመሪያ ጊዜ ያዩት ኢየሱስ የተወለደ ቀን ነው። ከኛ እኩል ያዩት ሲወለድ እንደዚህ ጠብቀው። እግዚአብሔር ወልድ ነው ሰማይ በምን ያዩታል? እንደ አብ እንደ መንፈስ ቅዱስ ሁሉ እኮ ዘላለማዊ አምላክ ነው። መለኮት እኮ ነው። በሁለት ክንፋቸው ፊታቸውን፣ በሁለት ክንፋቸው እግራቸውን ሸፍነው፣ በሁለት ክንፋቸው ይበራሉ። ተሸፋፍነው ቅዱስ የሚሉት እኮ መገኘቱን እኮ ኤክስፔሪየንስ እኮ እያደረጉ ነው። እንዲህ አይተውት አይደለም። ያየኸው ቀን የሚቀጥለው ቀን የለህም ነበር ነው የምትባል። የት ሄደ? ትጠፋለህ። እግዚአብሔር የጨረር ጥርቅም አይደለም፣ ክብር ያለው አምላክ። ማንም ሊቋቋመው አይችልም። የኢየሱስ ደም ነው እግዚአብሔር ፊት ያቆመን። የኢየሱስ ደም ማንም ሊቀርበው አይችልም። ማንም ሊጠጋው አይችልም። ማንም ተጠግቶት የማያውቅም። ልጁ ብቻ ነው ለዘላለም አብሮት የኖረው። በልጁ ደም በኩል ደግሞ እኛ ገባን፣ አቻልን፣ አክሰስ ተደረገ። እግዚአብሔር ባለፈው 15 ቀን ነግሬያቸዋለሁ። በቃ ተቻለ። ኢትስ ኦል አባውት አክሰስ። ኒው ቴስታመንት አክሰስ ተደረገ። እግዚአብሔር
ከቅድስተ ቅዱሳን ተገባ፣ ተቻለ። ለምን? መጋረጃውን ኢየሱስ ቀደደው፣ ደሙን በላያችን ላይ አደረገ። ኢየሱስ ወደ ደጅ ወጥቶ እንደ ብሉይ ኪዳን ካህን ረጭቶብን አይደለም፣ ይዞን ነው የገባው። ወደ ውስጥ ነው የገባ ነው። ኢየሱስ ከቅድስተ ቅዱሳን ተመልሶ አልወጣም፣ እዛው ነው የቀረው። እኛንስ ኑ ነው ያለን። እና ድሮ በዓመት አንዴ ሊቀ ካህን ይገባል። ዘንድሮ ግር ብለን የገባን በሙሉ ምንም ደጃ የለም። የኢየሱስ ደም ብቃት በእግዚአብሔር ጽድቅ ፊት ጻድቅ አርጎ በደሙ ጸደቅን። በእግዚአብሔር ጽድቅ ፊት ጻድቃን፣ በእግዚአብሔር ቅድስና ፊት ቅዱስ። እስቲ አሜን በሏ። በፍጹም በፍጹም አይቻልም። ማንም ሊከሰን አይችልም። መካሉ ታውቃላችሁ። እንኳን ክርስቲያኑ እንኳን ወንጌል ገባኝ በእውነት እንኳን ስለ ኢየሱስ ብቻ የምናወራ ሆነን ከዚህ ጫው ምን ይወራል? እስቲ በእውነት እኮ ነው የምነግራችሁ። አሁን እናንተ ነው ብድግ አድርጌ እንደናንተ ያለ የለም ብላችሁ ምን ይሰራላችሁ? አለ እናንተ አይነት ኢትዮጵያ ውስጥ 130 ሚሊዮን ጠየም ያለ ዓለም ላይ 9 ቢሊዮን አካባቢ እንደርሳለን አሉ ከተወሰነ ዓመት በኋላ። አለ አንድ አይነት ነን ሁላችንም። ኢየሱስስ ወደር የለውም፣ አይነት የለውም። የማንም ደም ፈሶ ማንንም አድኖ አያውቅም። የኢየሱስ ደም ያመኑበትን ሁሉ ያድናል፣ ይችላል፣ ተችሎታል። የኃጢአት ስርየት በክርስቶስ ደም በኩል ተገኘ፣ ቤዛነት ተገኘ። ጳውሎስ አሁን በቃ ፈልጋለሁ አይደለም ያለው፣ አገኘን አለ እና አላማትርም፣ አልንከራተትም፣ አልንቀዠቅዥ፣ አልቅበዘበዝም። የክርስቶስ መስቀል አካባቢ ነው መቆየው። እኛ እንደ ቤተ ክርስቲያን ሁሌ እንለዋለን እንጂ እኮ የቤተ ክርስቲያን አይደል የዩኒቨርሳል ቸርች እኮ ንግግሯ፣ ጩኸቷ፣ ድምጿ፣ ስብከቷ፣ ኑሮዋ የመኖር ምክንያት፣ መሞትም ካለ የመሞቻ ምክንያት አይደል። እኛ ግን የተሰቀለውን ክርስቶስ እንሰብክ። ለምንድን ነው የሚሉት? ይሄ ሁሉ ስራ የተሰራው እዛ ላይ ነው። የተሰቀለው ክርስቶስ ነው። ደሙ የፈሰሰው እኮ እዛ ጋር። የተወለደው ግን ለመሞት ነው። አፍተር ኦል ኢንካርኔሽኑ ካወራው ኢትስ ኦል አባውት ክሩሲፊክሽን። ስጋ ለበሰ ካልኩኝ መስቀል ላይ ሊሞት ነው ሰው የሆነው እንጂ ሰውኜ ሊዮ ብሎ አይደለም ሰው የሆነው። እስቲ ምን ይመስላል ኑሮ ብሎ አይደለም እኮ ሰው የሆነው። እኔ ያለውበት መጥቶ ያለበት ይዞ ይለበል አሁን ሰማዩ ነው ኑ ቢል አይቻልማ። ኃጢአት ቀላል እንዳይመስል በጣም ክፉ ነው ኃጢአት። አትላቀቀውም። ስለዚህ ኢየሱስ መጣ፣ ራሱ ገንጥሎ ነው እንዲህ ንቅል አለ። እኔ ግራቪቲው ቀላል እንዳይመስል 9.8 ሲን አትችለውም። ባይዘው በቃ ከዛሬ ጀምሮ ያልክ ቀን ይብስብህ። ኢየሱስ ስትል ነው ንቅል ያደርጋል። አይ ሁለንተና ሰማያዊ ሲሆን ግራቪቲ ራሱ ሳይንስ አያደርግም። አየር ላይ ነው የምትንሳፈፍ። የተሰቀለው የሁሉ ነገር መካከለኛ፣ የመከበራችን መካከለኛው መሰቀሉ፣ ጥላውን የከበረው ኢየሱስ መስቀል ላይ ተዋርዶ የዘላለም ሕይወት ያገኘነው ኃጢአቴን ወስዶ ሞቶልኝ ነው። በፍጹም ሌላ ነገር አናወራም። ለምን ነው አናወራ? የለም እግዚአብሔር ያከበረው ይሄንን ተናገሩልኝ ያለ መጽሐፍት ሁሉ የሚያወራው ስለዚህ መጽሐፍት ሁሉ የሚያወራው ስለዚህ አጠገብ ያሉትን እነ ጴጥሮስን ገንዘብ ያረጋቸው ሞቶ ነው። ባይዘው 3 ዓመት ተኩል አብረኸኝ ተምርሃል፣ በቃ ከዚህ በኋላ ከኔ ጋር አይደለም ያለ ሁዳም ተምሯል። አይ ክሮሱ ላይ ሞቱ ላይ የፈሰሰው ደም ላይ እናምናለን ሲሉ ገንዘቡን አብሮ አሳልፈው የኢየሱስ ደም ክብር ለእግዚአብሔር ይሁን። ስለዚህ እናንተ ጊዜ ስታገኙ አንደኛ ዮሐንስ ምዕራፍ 1 ቁጥር 7 ነው። የልጁ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ከምን ከኃጢአት ከንትን አይደለም የሚለው ምን ሰርተሃል እንባባል፣ አንተ አትድንም ነው ምንባባል። የኢየሱስ ደም ከኃጢአት ሁሉ ያነጻል በሉት። በቃ የሰራውን እንዳዘረዝር ለሰው እንዳነግር ይፈተናል። አንዳንድ ሰው ይፈተናል። አትንገር። ከምንም ውስጥና በክርስቶስ ስታምን በዛ ቅጽበት የኢየሱስ ደም ቅዱስ ያደርጋል። ከምንም ውስጥና አንዳንድ ሰው እውነት ነው የምላችሁ ጥሩ ሰው
ክርስቲያን ካልሆንክ ግን ጥሩ መሆን አያድንም። እግዚአብሔር የተቀበለው ሞራሊ ጥሩ የሆነ ሰው የልጁን ደም ነው የተቀበለው። በክርስቶስ ደም በኩል ካልሆነ አንዳንድ ሰው እንደዚህ ይላል፣ እኔ እንትና አላረግ ከዛ አንዳንዴ ደግሞ እኛ ደግሞ ከክርስቲያን ይሻላል። አይሻልም። የኢየሱስ ደም የፈሰሰበት ሰው የጊዜ ጉዳይ ነው። በርዙን አግኝቷል። ሳንቲፊኬሽኑን የእግዚአብሔር ጸጋ ይሞላዋል፣ ያመጣዋል። ከዳንክ ታመጣዋለህ። የጊዜ ጉዳይ ነው። እየደከምክ ሊሆን ይችላል፣ ይነቀልልህ። መንፈስ ቅዱስ ይሰራል፣ ውስጥ ቁጭ ብሎ ይፈነቃቀልልህ። ከክርስቲያን ይሻላል እንላለን እንዴ? በፍጹም ደግማችሁ እንዳትሉ ይሄንን ቃል ከዚህ በኋላ ክርስቲያን ያደረገ እኮ ኢየሱስ ደም ነው። ደሙ እንዴት ነው ማቃለለው? የእግዚአብሔር ልጅ ያደረገኝ እኮ የክርስቶስ ደም ነው። እስቲ አሜን በሏ። እኔ እንዴት ደስ ይላል! የልጁ የክርስቶስ ኢየሱስ ደም ይልና ከኃጢአት የኢየሱስ ደም ማንም ዓለም ላይ ነምበሯን የሚባል ነፍሰ ገዳይ ከመጣ እሺ ካለ እቀበለዋለሁ ካለ መንግስት ሊጠይቀው ይችላል። እግዚአብሔርስ ትቸዋል። ያን ሁሉ እነውም እኛ ምንለው እግዚአብሔር ያን ሁሉ አይልም። ሰርዤዋል እና ደግሜ አላስበው። እንደዚህ ሲያይ በክርስቶስ ደም በኩል ሰውየውን እያየው ልጄ የኢየሱስ ደም እስቲ ጮክ በሉና እስቲ የኢየሱስ ደም በሉ። እስቲ ድገሙና እስቲ የኢየሱስ ደም በሉ። እስቲ